የኢትዮጵያ ወርቃማው ታሪክ አንድ አካል ሽበቱ ምልክቱ ነው። በሁለት ጣቶቹ በሚያሳየው ምልክቱ ይታወቃል። አጭር ግን ግርማ ሞገስ ያለው ሰው ባለከዘራው አዛውንት። እሳቸው የወርቃማው ኢትዮጵያ ዘመን አንድ አካል ናቸው። በሙዚቃ ግጥምና ዜማ ደራሲነት፣ በአቀናባሪነት እንዲሁም በኃላፊነት ቦታ ላይ ለበርካታ ዓመት አገልግለዋል። የአምባሰሉ ፈርጥ፣ የክላርኔቱ ንጉስ፣ ከወሎ ነው እድገቱ፣ ለዚያውም ከወደ አምባሰል አንዳች ዘንግ መሳይ የሙዚቃ መሳሪያ ይዞ ለግማሽ ምዕተ ዓመት በመድረኩ የነገሰ እሳቸው በትንፋሻቸው በርካቶችን አስነብተዋል። የብሔራዊ ቲያትር አድባራቸው፣ የግጥምና ዜማ ደራሲው፣ የሙዚቃ አቀናባሪ፣ ደግሞም የሙዚቀኞች አለቃ፣ የብሔራዊ መዝሙሮቻችን አጃቢ፣ የቅዱስ ጊዮርጊስ ክለብ የመዝሙር ደራሲ፣ ለበርካታ አንጋፋ አርቲስቶች ግጥምና ዜማ ሰጥተዋል። የሚኒሊክ ወስናቸው፣ አንቺን ጆሪ ፍሬና ትዝታ ያረጅም ዘመን አሽሬ ናቸው። የጥሌ ወዳጅ፣ የአገር ፍቅር ትርጉም በተግባር ያሳየ፣ አረንጓዴ ቢጫ ቀዩን ከአንገታቸው ከትከሻቸውም አይጠፋም። ኢትዮጵያ ትቅደም የሚለውን ቃል ከደርግ ቀድሞ ያስተዋወቁ፣ በትውልዱ ጉልበት የሚሳምላቸው መልካም አባት፣ በስራቸው ተሸላሚ፣ በምግባራቸው ምስጉን፣ የልጁን ግንባር ስሞ ለዳኔ ዳረለት፣ በልብ ቀዶ ጥገና ምክንያት በሐኪሞች ክላርኔት እንዳይጫወት የተከለከለው መራዊ፣ በልጁ ሰርግ ላይ ማንም ሳያስበው ደስታ ከውስጡ ፈንቅሎ ሲወጣ ክላርኔቱን ከሸጎጠበት አውጥቶ ወደ መድረኩ አቀና። ይህን ያየችው ሙሽራ ልጃቸው በአባቷ ድርጊት ተደናቅጣ እንባ ፊቷን ወረረው። ወደ መድረኩ ሄዳ የአባቱ እግር ስር ተደፋች። እሳቸው ይበቃል ቢባሉ አሻፈረኝ አሉ። ልጅ በድንጋጤ በሰርጓ ላይ ወደቀች። የተደበላለቀ ስሜት ለሰርጉ ታዳሚ። ሰውየው ከሚወዳት ክላርኔት ርቆም ከብሔራዊ ቲያትር ደጃፍ አይጠፋም። አንበሳው መጠለያው ነው። ዛሬ ግን ብሔራዊ ቲያትር ያን ባለ ከዘራ ሰው ያን አድባሯን ዳግም ላታየው ተሰናብቷለች። አርቲስት መራዊ ስጦት በተወለደ በ89 ዓመቱ ከዚህ ድካም አርፏል። ወደ ናፈቀው ወደ ነጋሽ ጥላውን፣ ወደ ጓደኛው ወደ ጌታቸው ደባልቄ አግኝቷል።